ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ይዘንላችሁ የመጣነው አንድ ባርቤንደር ወይም ፌሮዬ የሰራውን ስራ እንዴት ወደ ኬጂ መቀየር ይችላል። ብዙ ጊዜ በድሮይንግ መሰረት የሚሰጠውን ስራ ይሰራል፣ ይደረድራል ማለት ነው። በስፔሲንግ መሰረት ከደረደረ በኋላ ብዙ ጊዜ የብረት ስራ የሚከፈለው በኬጂ ነው። የደረደረውን ስራ ከሰራ በኋላ መጨረሻ ወደ ኬጂ መቀየር ብዙዎች ሲቸገሩ ይታያል። ግን ዛሬ ይህንን የሚፈታ ሶሉሽን ይዘን መጥተናል። እሱም ምንድነው? አንድን ብረት ወደ ኬጂ እንዴት እንቀይራለን? ይሄ ዲ ስኩዌር ታይምስ ሌንግዝ ኦቨር 162.2 ይህ ፎርሙላ የመጣው ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ከሚል ድራይቭ የተደረገ ነው። ማንም ባርቤንደር ግን ይሄን ድራይቭ ማድረግ አይጠበቅበትም። እሱ ግን የሰራውን ስራ ወደ ኬጂ ለመቀየር የሚጠበቅበት ይችን ዲ ስኩዌር ታይምስ ሌንግዝ ኦቨር 162 የምትለውን ብቻ ነው። ዛሬ አንድ ባርቤንደር የሚሰራውን ስራ በዚህ መጠቀም ይችላል። ለምሳሌ ባለ 16 ብረት ወስደን ፎርሙላ ውስጥ እናስገባለን። አሁን ለምሳሌ 16 ዲ ስኩዌር ታይምስ 12 ኦቨር 162.2 የሚለውን ስናይ አንድ ቤርጋ 12 ሜትር ነው። ባለ 16 ዲያሜትር 18.94 ኪሎ ግራም ይሆናል ማለት ነው። አንድ ባርቤንደር የሰራውን ስራ ቶታሊ ደምሮ በዚህ ፎርሙላ ተጠቅሞ የሰራውን ስራ ብር መቀበል ይችላል ማለት ነው። ስለዚህ አንድ ባርቤንደር ወይም ፌሮዬ ይችን ፎርሙላ ከሸመደደ ይህን ያህል ኬጂ ሰርቻለሁ በቀን የሚለውም መፍትሄ ያገኛል ማለት ነው። ይችን ብቻ በመያዝ የሚሰራውን ስራ ደምሮ ማወቅ ይችላል። ቴንኪዩ ቬሪ ማች። ነገ በሌላ እስክንገናኝ ጉድ ናይት።